ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ሰላም እንደምናላችሁ ውድ የዩቲዩብ ተከታታዮቻችን፣ እንደምንሰንብታችኋል፣ እንደምንከርማችኋል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እኔ ኩማ ነኝ። ዛሬ ይዤላችሁ የመጣሁት በጣም የሚገርም ሀሳብ ነው። ሀሳቤን እንደምትወዱት አልጠራጠርም። ቀጥታ ወደ ሀሳቤ እገባለሁ። እንዴት በእቅድ መመራት እንችላለን ወደሚለው ሀሳብ ስገባ ማንኛውም ነገር ላይ ውጤታማ ለመሆን እቅድ ያስፈልገናል። ስለዚህ እንዴት እቅድ ማውጣት እንችላለን ወደሚለው ሀሳብ ገባለሁ ማለት ነው። የመጀመሪያው እቅዳችንን በሙሉ ግልጽ አድርገን ማውጣት መቻል አለብን። ምክንያቱም ከአቅማችን በላይ የሆነ እቅድ ዝም ብለን እየጻፍን ዝም ብለን ለማንተገብረው ነገር የምንሰራ ከሆነ ውጤታማ አንሆንም ማለት ነው። ስለዚህ ውጤታማ ለመሆን እቅዳችንን በግልጽ ማውጣት መቻል አለብን ማለት ነው። ቀጥታ ኦርጋናይዝ አድርገን ወደ ተግባር መግባት መቻል አለብን። ሁለተኛው ወደ ተግባር መግባት ነው። ስለዚህ ወደ ተግባር ስገባ ደግሞ ዲሲፕሊን ያስፈልገናል። ዲሲፕሊን ደበረንም ሰለቸንም በዛ ነገር ውጤታማ መሆን እስከፈለግን ድረስ ማድረግ ያለብንን መክፈል ያለብንን መስዋዕትነት መክፈል አለብን። ስለዚህ በእቅዳችን መሰረት ስንጓዝ ውጤታማ እንሆናለን ማለት ነው። መጀመሪያው እቅዳችንን በግልጽ ማውጣት፣ በግልጽ ያወጣነውን እቅድ በዲሲፕሊን መተግበር ማለት ነው። ስለዚህ ውጤታማ የማንሆንበት ምንም አይነት ምክንያት የለም።